ሰላም ውድ የኢትዮ ዲአይዋይ እና ክራፍት ተመልካቾች እንደምናችሁ። ዛሬ ይዤላችሁ የመጣሁትኝ ጂኦሜትሪክ ካንድል ሆልደር እንዴት እንደምንሰራ ነው። የሻማ ማስቀመጫ ማለት ነው። የሚያስፈልገን ነገር ስትሮ ያስፈልገናል። ማንኛውም አይነት ስትሮ መሆን ይችላል፣ እንደዚህ አይነት መሆን የለበትም እና በሶስት ሳይዝ እንቆርጠዋለን። የመጀመሪያውን 13 ሳንቲም 5 ፒስ፣ ሁለተኛውን 10 ሳንቲም 5 ፒስ እና የመጨረሻው ሶስተኛውን ደግሞ 15 ፒስ በ7 ሳንቲም እና እንደዚህ አይነት ፊሽንግ ላይን ወይም ደግሞ ቀጠን ያለ ሽቦ ያስፈልገናል። በመጀመሪያ በ10 ሳንቲም የቆረጥነውን አምስቱን ፒስ እንደዚህ እያደረግን ሁሉንም አምስቱንም እናስገባዋለን። ሽቦ ቢሆን የበለጠ ተመራጭ ነው፣ ምክንያቱም ጠንከር ብሎ ቅርጹን ይዞ እንዲቆይልን ያደርግልናል። ይሄ አሁን በ10 ሳንቲም የቆረጥነውን የመጀመሪያውን የምንሰራው መሀል ላይ የሚሆነው ነው። እንደዚህ አይነት ሼፕ ከሰጠን በኋላ በመቀጠል የምናደርገው ከላይ ያለውን ነው የምንሰራው። 3 ማዕዘን አይነት እንደ ጎጆ ቤት አይነት ቅርጽ እንዲሰጠን እንደዚህ መጀመሪያ ሁለቱን እንደዚህ አድርገን አስገብተን እንደዚህ እናስረዋለን። በመቀጠል ሶስተኛውን እንደዚህ ካስገባን በኋላ እንዳይንቀሳቀስብን ሁለቱ ያሰርነው ላይ እንጠቀልለውና አራተኛውን እናስገባዋለን። እና የመጨረሻውን አምስተኛዋንም እንደዚህ ያስገብተን ከላይ አንድ ላይ እንቆጥረዋለን። እና እንደዚህ የጎጆ ቤት አይነት ቅርጽ ይሰጠናል ከላይ ያለው ማለት ነው። አሁን ወደ ታችኛው ነው የምንሄደው። ትንንሾቹን 15 ፒስ የቆረጥናቸውን እንደዚህ 3 ማዕዘን አይነት ቅርጽ እንዲያመጣልን አድርገን ከታች እንደዚህ እናስራቸዋለን። ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ ለተጨማሪ ቪዲዮዎች። እንደዚህ 3 ማዕዘን እያደረግን የ3 ማዕዘን ቅርጽ እንዲሰጠን እያደረግን በአምስቱም ሳይድ ነው እንደዚህ የምንሰራው ማለት ነው። አሁን ይሄንን እንደዚህ አድርገን ከጨረስን በኋላ የመጨረሻው ስቴፕ የሚሆነው እንደዚህ ጫፍ ጫፍ ያደረጉልንን 3 ማዕዘኖቹን እናገናኛቸዋለን ማለት ነው። እንደዚህ እያደረግን እናገናኛቸዋለን ጫፍ ጫፎቹን። ከዛ እንደዚህ ስናደርገው ያው ራሱን ችሎ ቁጭ ይልልናል ማለት ነው። እሺ መጨረሻው ይሄንን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። አመሰግናለሁኝ።